ስትሞቱ ትረሳላችሁ። ይህች ልጅ ግን ታሳዝናለች። ከሞተች ስንት ቀን ሆኗት? ረሳችኋት አይደል? ሬስት ኢን ፒስ ብላችሁ ፖስታችኋል። በጣም ማዘናችሁ ነግራችኋል። እሷ ስለሞተች ግን ህይወት ያቆማችሁ ሰዎች አላችሁ። አድናቂዎቿ ከ400 ሺህ በላይ ፎሎወሮች አሏት። ብዙ ሚሊዮን ቪው አላት። ጓደኞቿ ረሳችኋት አይደል? ምን ለብሼ ልውጣ፣ ምን ልብላ፣ ማንን ላግባ፣ የራሳችሁን ነገር ነው የምታስቡት። አያችሁ፣ ስትሞቱ ትረሳላችሁ። አንድ ሳምንት እንኳን አያስብላችሁም። ለምን የሀገር መሪ ቢሊየነር ባለሀብት ሰው አትሆኑም? ስትሞቱ ትረሳላችሁ። ለራሳችሁ መኖር ጀምሩ። ለፈጠራችሁ እግዚአብሔር መኖር ጀምሩ። ምክንያቱም የማይረሳችሁ እሱ ነው። እዚህ ምድር ላይ ስትሞቱ ትረሳላችሁ። ቴክስት ያልመለሰችውም እንትና እኮ እንደዚህ ይለኛል። አትጨነቅ ወንድሜ፣ ስትሞት ትረሳል። እግዚአብሔር ግን አይረሳህም። ለምን ፈጠርከኝ ብለህ ጠይቀው። ለዓላማ መኖር ጀምር። ሰው ወደደ ጠላ አያገባም። ያንተ ቤት ስራ አይደለም። እግዚአብሔር እናንተ ከተስማማችሁ በህልማችሁ ላይ ያንን ኑሮው። ስትሞት ከረሱ ስትኖር እንዲቆጣጠሩ አታድርግ ወንድሜ። ትረሳለህ። አንተ ምንንም ትረሰኛለህ። ሞቼ ምናልባት ይህን ቪዲዮ ረቢት ልታየው ትችላለህ። ረስተኸኝ ያ ብሮ የሚባለው ልጅ። ስለዚህ እንድትቆጣጠረኝ አላደርግም። የራስህን ህይወት ነው።